ሰላም ጤና ይስጥልን የዩቲዩባችን ተከታታዮች፣ በዛሬው ቆይታችን ደግሞ በዓለም ውስጥ ያሉ ሀገራት ያሏቸው አስደናቂ ክስተቶችና ዳግማዊ ጂጂ ስለተባለችው ወጣት እንስት የምንነግራችሁ ይሆናል። አብራችን ቆዩ። በኒውዚላንድ ጫካ ውስጥ ሆነ በመላው ሀገሪቱ ምንም አይነት እባብ አታገኙም። ለዚህም በጫካ ውስጥ በባዶ እግር በነጻነት ያለ ስጋት መጓዝ ይቻላል። ምንም አይነት አደጋም አያስከትልም። ወደ ስፔን ያለ አስደናቂ ነገር ደግሞ ላስደምጣችሁ። ላቶማቲና ፌስቲቫል ይሉታል ስፔናውያኑ። ትርጉሙ የቲማቲም ፌሽታ እንደማለት ነው። የከተማው ሙሉ ሰዎች ከቤታቸው ወደ አደባባይ በመውጣት በቲማቲም የሚደባደቡበት ትዕይንት የሚፈጥር ድርጊት ነው። እነሱም ስለለመዱት በጣም ደስተኛ ያደርጋቸዋል። የአውሮፓ የበጋ ወራት በኔዘርላንድ የባህር ጠለል መጨመርን ያስከትላሉ። ይህ ደግሞ አምስተርዳምን ጨምሮ በሌሎች ትልልቅ ከተሞች በውሃ ላይ የሚንሳፈፉ ቤቶች ለመኖራቸው ዋነኛ ምክንያት ሆኗል። ስለዚህም ነዋሪዎች ይህንን ሁኔታ ቢላመዱትም ወጥቶ ለመግባት ግን አስቸጋሪ ይመስላል። አሁን ደግሞ ወደ ኤዥያ አመራን። ኤዥያ ቤቷ የሄማሊ ተራራዎች መናገሻ ቦታ ዜጎቻቸው እጅግ ደስተኛ ከሆኑባቸው ሀገራት መካከል ቀዳሚውን ስፍራ ይይዛል። የደስተኝነታቸው መጠን ቢለያይም 94 በመቶ ቡታናውያን ደስተኛ ናቸው። ደስ ሲሉ ታድለው ያስብላል። ሌሎች ሀገራትም እንደነሱ ደስተኛ ለመሆን ይጣጣራሉ እንጂ አያሳኩትም። ለደስታቸው መንስኤ ግን ምን እንደሆነ እስካሁን በግልጽ የታወቀ ነገር የለም። ወደ ፊንላንድ ዓመት እየጠበቀ የሚካሄድ አንድ አስደናቂ ውድድር አለ። ውድድሩ የኛ ሀገር ባሎች ቢጠየቁ ያደርጉት ይሆን የሚል ጥያቄ ቢያጭርም ግን በፊንላንድ ሚስትን ተሸክሞ የመሮጥ ውድድር አለ። የፊንላንድ ባሎች ሚስታቸውን ተሸክመው በመሮጥ ካሸነፉ በሚስታቸው ክብደት ልክ ቢራ ይሰጣቸዋል። ከ3 አህጉራት የተወጣጡ 25 ሙዚቀኞች፣ 4 የግጥም ደራሲዎችና አንዲት ድምፃዊ የደጋ ሰው አልበም እውን ያደረገ ጥምረት ነው። 57 ደቂቃ ርዝማኔ ያላቸው 12 የሀገረሰብ ሙዚቃዎች በአልበሙ ተካተዋል። በመድረክ ስሟ የማ የምትሰኘው የማርያም ቸርነት ሙዚቃዎቹን ተጫውታቸዋለች። የያሬድ ሙዚቃ ትምህርት ቤት ዳይሬክተሩ ኢዩኤል መንግስቱ ደግሞ የአልበሙ ፕሮዲውሰር ነው። ኢዩኤል 2 ሙዚቃዎች ላይ በግጥም ድርሰት ተሳትፏል። አልበም 2/3 ግጥም የተደረሰው ጎላ ጎህ በሚል የብዕር ስም በሚጠራ ግለሰብ ነው። አልበሙ የኢትዮጵያ ሀገር በቀል የሆኑ የሙዚቃ ባህሎች ከሌሎች ሀገራት የሙዚቃ ባህል ጋር አዛምዶ የተሰራ መሆኑ ኢዩኤል ለቢቢሲ ተናግሯል። ከሀገር በቀል የሙዚቃ መሳሪያዎች መካከል ቱም፣ መሰንቆ፣ ማይድራ እና ዲታ በአልበም ውስጥ ተካተዋል። እነዚህ የሙዚቃ መሳሪያዎች እንደ አኮርዲዮንና ፖርቹጊዝ ጊታር ከመሳሰሉ የአውሮፓ ሙዚቃ መሳሪያዎች ጋር ተዋህደዋል። በዚህ አልበም ላይ የተሳተፉ ዴንማርካውያን ጊታር ተጫዋቾች ኤልያስ ቤንድክስ አልበሙን የዘመኑ የኢትዮጵያ ሙዚቃ ድምጽ ሲል አሞካሽቶታል። ኤልያስ ለአልበሙ ይህንን ውደሳ እንዲሰጥ ያደረገበት ምክንያትን ሲገልጽ ይህ ሙዚቃ የተሰራው በተፈጠረው በእኛ በአዲስ ትውልድ ሙዚቀኞች ነው ይላል። ሌላኛው ምክንያት የኢትዮጵያ ሀገረ በቀል የሙዚቃ መሳሪያዎች ከሌላ ሀገር ሙዚቃ ጋር በማዋሃድ ጥሩ ድምጽ ማግኘት መቻሉ መሆኑን ያሳያል። ባህሎች ተመሳሳይነት አላቸው፣ ልዩነትም አላቸው። አንዳንዱ በጣም የተራራቀ ስሜት አለው የሚለው ኢዩኤል በደጋ ሰው አልበም ላይ የኢትዮጵያን ሙዚቃ ከሌሎች ሀገራት ሙዚቃ ጋር የተዛመደ በትን መንገድ ትልቅ ስኬት መሆኑን ይናገራል። ኢዩኤል ፕሮዲውስ ባደረገው አልበም ማሳካት ስለፈለገው ግብ ሲናገር በእኛ ሀገር ሙዚቃ ላይ ሰፋ ያለ ባለ ኦርኬስትራ የመጫወቻ ባህል እየቀየረ መጥቷል። እናም ያንን እንደገና እንዲያሰራ ወይንም እንዲመልስ እንዲታደስ እፈልጋለሁ። ምኞት አለኝ። በአብዛኛው ምኞቴም ተሳክቷል ይላል። የዶርዜ ህብር ዜማን ሲሰማ ኢዩኤል የኢትዮጵያ ሙዚቃ ባለ አንድ ዜማ ነው የሚለው አረዳዱን መቀየሩን ለቢቢሲ ይናገራል። በተለይም የሁለተኛው ዲግሪን መማር ስጀምር ስለ ኢትዮጵያ ሙዚቃ ያለኝ አረዳድ በጣም ተቀየረ የሚለው ኢዩኤል ለሙዚቃው ጥናት ወደ ጋሞ ያደረገው ጉዞ ለደጋ ሰው አልበም ንሸጣ እንደሰጠው ያስታውሳል። ኢዩኤልና የማ ወደ ጋሞ ዞን ቦንኬ መንደር ከመሄዳቸው በፊት አንድ አልበም አገባደው ነበር። 3 ዓመታት የፈጀው አልበም ሲያስታውስ በሌላ ዘውግ ውስጥ ያለ ኮሜርሻል የሆነ ስራ ነው። እርሱ ሰው ሊወደው የሚችል ብለን ያሰብነውንና የገመትነውን ነው አይነት ስራ ነበር ይላል። ለአድማጮች
አድማጮች ሊደርስ ጫፍ ደርሶ የነበረው አልበም ለእርሷ የአዘያዘም ስልት ቀለል ያለ እንደነበረ የማ ለቢቢሲ ትናገራለች። ወደ ጋሞ የተደረገው ጉዞ ግን የዩኤል የኢትዮጵያ ሙዚቃ አረዳድ ብቻ ሳይሆን የተገባደደው አልበም ዕጣ ፈንታንም የቀየረ ነበር። በአንድ ስራ አጋጣሚ ከጎላ ጎህ ጋር ተገናኘን። ሀሳቤን ነገርኩት። ከዛ በኋላ እኛ ባሰብነው መንገድ ጻፈልን በማለት የአብዛኞቹን የሙዚቃ ግጥሞች ደራሲ ጋር የተገናኙትን አጋጣሚ ያስታውሳል። በአልበም ውስጥ ከተካተቱ ሙዚቃዎች ውስጥ የ8ቱን ግጥም የጻፈው ጎላ ጎህ በሚል የብዕር ስም የሚታወቀው ግለሰብ ነው። ከዘበናይ ጠጅ ቤት እስከ ሌቦ ሳህሌ የደጋ ሰው አልበም ውስጥ የተካተቱ የሙዚቃ ግጥሞች ፍቅርና ተፈቃሪን የሚያወድሱ ናቸው። አልበሙ ውስጥ መናፈቅ እንጂ መሰበር አይሰማም። በሙዚቃ ውስጥ ለሚወዱት ሰው ስለመሆኑ እንጂ መጎዳት አይደመጥም። የሙዚቃዎች ግጥም ግን ፍቅርን ከማወደስና ከማሽሞንመን በተጨማሪ ስነ ጽሁፋዊ ውበትና ለዛ አላቸው። ለዚህም ምናልባት አብዛኞቹ ግጥሞች የደረሳቸው ጎላጎህ ትልቅ ድርሻ አለው። የደጋ ሰው አልበም የዘፈን ግጥሞች ትውፊት፣ የባህልና ስነ ጽሁፍ ይዘት ያላቸው። የደጋ ሰው አልበም ትልቁ ሀቅ ከልብ የመነጨ ነው የሚል ኢዩኤል መንግስት በአልበም ውስጥ የተካተቱ 8ቱ ግጥሞች ከጎላጎህ እውነታ እና ከሚያውቃቸው ጉዳዮች የተቀዱ ናቸው ይላል። በደጋ ሰው አልበም የሙዚቃ ግጥም ውስጥ እምብዛም አይታወቅም ከሚባሉ የደጋ አካባቢ እስከ ታሪካዊ ሰዎች ድረስ ይወሳሉ። ከሮቢት ዘበናይ ጠጅ ቤት እስከ አለውሃ ወንዝ፣ ከዶሮ ግብር ቀበሌ እስከ ራያ የአኗኗር ዘይቤ ይሰብሃል የሚያንጸባርቁ ስንኞች ይገኙበታል። በአጼ ምኒልክ ዘመን የአራዳ ገበያን ካስጨነቀው ሌባ ሳህሉ እስከ ቃኘው ጦር ዘማቾች ታሪካዊ ሁነቶችና ክስተቶች የአልበሙ የሙዚቃ ግጥሞች አካል ናቸው። ወያ ለመተዋወቅ አለ ሌቦ ሳህሉ እያለ ዘመነኛው ሰው የሚጠቅሰው ሌባ ሳህሉ በአዲስ አበባ ከተማ በአታላይነትና በሌብነት ስሙ የታወቀ ሰው ነበር። መርስኤ ጎዘን ወልደ ቂርቆስ በቁመናና በልብሱ የጨዋ ሰው ግርማ ነበር የሚሉት ሌቦ ሳህሉ እምነት ባለማጉደል አደራ በመጠበቅ ይታወቃል። ሌቦ ሳህሉ አንድ ክፍለ ዘመን ተሻግሮ ከአራዳ ገበያ ወጥቶ ስሙን ወደ ሌቦ ሳህሉ ለውጦ በደጋ ሰው አልበም ላይ ተከስቷል። የደጋ ሰው ላይ ያለው ሌባ ሳህሉ የዘፋኟን ልብ እንጂ ከአራዳ የተገኘው እቃ አይደለም የሚጠብቀው። በደጋ ሰው አልበም የደገኛ አኗኗር፣ የጥንዶች ፍቅር አገላለጽ፣ የሚወዱት ሰው የሚቀርብ ውዳሴ ትውፊታዊ ይዘቱን ሳይለቅ በእያንዳንዱ ሙዚቃ ውስጥ ይሰማል። በደጋ ሰው አልበም ላይ የደጋ ሰውን ፍቅር መውደድና እንስፍስፍነትም እናዳምጣለን። ሙዚቃ አዋቂዎች ሙዚቃን ሙዚቃ የሚያደርገው ዜማ፣ ምት እና ህብር ነው ቢሉም የደጋ ሰው ሙዚቃ ግጥሞች ግን አልበሙን አንድ ደረጃ ከፍ እንዳደረጉት አይካድም። ዳግማዊቷ ጂጂ በመባል ትጠራለች። የደጋ ሰው አልበም ለአድማጮች ከመድረሱ በፊት ጀምሮ እጅጋየሁ ሽባባ ጂጂ የምትመስል ሙዚቀኛ መጣች የሚሉ አስተያየቶች ሲሰሙ ነበር። የማይ ራሷ የሙዚቃ ስራዎች ከማውጣቷ በፊት የጂጂን ስራዎች ዳግም ታንጎራጉራቸዋለች። አልበም ፕሮዲስ ያደረገው ኢዩኤል የደጋ ሰው አልበም ሀገረሰባዊ ይዘት ከጂጂ ጋር በጣም ያመሳስለዋል፣ ግን አንድ አይነት አይደለም ይላል። የሙዚቃ አድማጮች የደጋ ሰው አልበም ከጂጂ ስራዎች ጋር እንዲመሳሰሉ ያደረጋቸው ጂጂ የምትጠቀማቸው የሀገር በቀል ሙዚቃ መሳሪያዎች በዚህኛው አልበም ላይ በስፋት መግባታቸው መሆኑን ይገልጻል። ኢዩኤል አክሎም እሷ ጂጂ ውስጥ ያለ የሙዚቃ መሳሪያ እኛ ውስጥ የሌለ አለ፣ እኛ ውስጥ ያለ እሷ ውስጥ የሌለም አለ ይላል። ከዚህም በተጨማሪ የጂጂ ስራዎችና የደጋ ሰው በአንድ አይነት ዘውግ መሰራታቸው ሌላኛው ምክንያት መሆኑን ያነሳል። የማ እንደ የማ እንድትታወቅ እፈልጋለሁ፣ እንደ ፕሮዲውሰር እንደ ሙዚቀኛ ሰው እንዲያውቃት የምፈልገው እንደዛ ነው የሚለው ኢዩኤል ግን ደግሞ ከጂጂ ጋር መነጻጸር በጣም ያኮራኛል፣ ደስ ይለኛል። ከእርሷ ጋር መነጻጸር ስለሚያስፈራኝ ነው እንጂ ደስ ይለኛል ሲል ለቢቢሲም ተናግሯል።